بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين نبينا محمد وعلى آله وصحبه وسلم أجمعين وبعد ይህም ያው ከባለፈው ደርሳችን የቀጠለ ነው። ዛሬ ሱረቱል ኢኽላስን የምናየው ይሆናል ማለት ነው። ሱረቱል ኢኽላስ እሷን ሱራ የምናይበት ይሆናል። ወደዛ ከመግባታችን በፊት ቻናሉን እንዳትረሱ። ባረከላሁ ፊኩም። ሱረቱል ኢኽላስ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم بسم الله الرحمن الرحيم قل هو الله أحد قل هو الله أحد قل هو الله هو الله አይደለችም هو الله እቺም አንድ ፊደል ናቸው። هو الله هو الله ላም ትወፍራለች። እቺ ላም አልጀላላ ትባላለች። እዚህ ጋር ዋዋ ፈትሐ ናት። እዚህ ጋር እንደ ዋዋ ማለት ነው ፈትሐ የሆነ ፊደል ضማ የሆነ ፊደል በሚመጣበት ሰዓት አላህ የምትለው እቺ ቃል ትወፍራለች ማለት ነው። አላህ ላመል ጀላላው ይወፍራል ማለት ነው። እቺ እንደ ዋው ማለት ነው ከስራ የሆነ እዚህ ጋር ከስራ ያለባት የሆነች ፊደል ከመጣች ደግሞ ይሄ ይቀጥናል ማለት ነው። ይሄንን ቀጥና አድርገን አላህ የሚለውን እንቀረን እንተውና አላህ በሚለው አላህ ቢስሚላህ አሁን እንደው ያው እዚህ ጋር ነው ቢስሚ ሚሟ እዚህ ጋር ያው ከስራ ስለሆነች እቺ አላህ የምትለው ቃል ላመል ጀላላዋ ትቀጥናለች ማለት ነው። ቢስሚላሂ እዚህ ጋር ይቀጥናል ማለት ነው። ሚሟ ከስራ ስለሆነች ያው ይሄ ስም ራሱ ይሄ አላህ የሚለው ቃል ራሱ እዚህ ጋር መጣና ፈትሐ ቀድሞ ስለመጣ ምን ሆነ? አላሁ አልነው። ሁወላሁ አያችሁ፣ ሁወላሁ ضማና ፈትሐ ቀድሞት ሲመጣ ጊዜ በዚህ መልኩ ቀድሞት ከመጣ ይወፍራል። ሌላ ጊዜ ደግሞ ከስራ ከሆነ ይቀጥናል ማለት ነው። ቁል ሁወላሁ አሐድ አሐድ ቁል ሁወላሁ አሐድ እቺ አሁን እንዳልናችሁ የቀልቀላ ፊደል ናት። ያው ሰማይ ምልክት አላት። ትነጥራለች። ነጠር አድርገን መታ አድርገን እንቀራለን። አሐድ አላሁ ሶመድ አላሁ ሶመድ አላህ የሚለው ቃል ያው ላመል ጀላላው ራሱ ሙብተዳ ሆኖ ሲመጣም እንደዛው የቃሉ መጀመሪያ ላይ ከመጣ አላሁ ሶመድ አላሁ ሶመድ ለም ያሊድ ወለም ዩለድ ለም ያሊድ ዳሏ ሙቀልቀላ ናት። የቀልቀላ ፊደል ስለሆነች አንጥረን ነው የምንቀራት ማለት ነው። ለም ያሊድ አይባልም። ለም ያሊድ ተብሎ ዝም ብሎ እዛ ምላስን ማስተኛት ሳይሆን ነጠር ማድረግ ለም ያሊድ ወለም ዩለድ ወለም የኩን ለሁ እዚህ ጋር ኢድጋም ካሚል ነው። ሙሉ በሙሉ ኑኗን ላም ላይ ወዘን እንሸፍናታለን ማለት ጭፍልቅ አድርገን እናስገባታለን ማለት ነው። የኩን ለሁ እንጂ የኩን ለሁ አይባልም። ወለም የኩን ለሁ እንላለን አብዛኞቻችን። የኩን ለሁ ሳይሆን የኩን ለሁ ወለም የኩን ለሁ ዋው ሰጊራ አለች እዚህ ጋር ወለም የኩን ለሁ ኩፉወን አሐድ ኩፉወን አሐድ ዳለን እናነጥራለን።
ኩፉዋን ኩፉዋን ይሄ ኢዝሃር እናደርገዋለን። የኢዝሃር ፊደል ሀምዛ የኢዝሃር ፊደል ስለሆነ ይሄንን ፈትሐተይን ወይም ተንዊኑን ኢዝሃር አድርገን ኩፉዋን አሐድ አሐድ ብለን በዚህ መልኩ አስተካክለን እንቀራለን ማለት ነው። ወለም የኩን ለሁ ኩፉወን አሐድ ወለም የኩን ለሁ ኩፉወን አሐድ። ይህንን ይመስላል ዛሬ ርዕሳችን።